የኔ ስስት፣ የኔ ሁሉ ነገር በጣም ነው የማፈቅርሽ። እንዴት ነው ጋሼ? እንኳን ደህና ነሽ። ሰላም ሰላም፣ ውድና የተከበራችሁ የዓለሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ያላችሁልኝ ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እንደምን ቆያችሁ? እንደምን ሰዓት አረፈዳችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ነገር ሰላም ነው አላችሁልኝ። በሀገርም በውጭ ያላችሁ ሰላም እና ዛሬ ይዤላችሁ የመጣሁት ጽናት ድራማ ነው። ጽናት ድራማ ይዤላችሁ መጥቻለሁ ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ገባ ገባ በሉ። እንዲሁም ደግሞ የክርስቲያን እምነት ተከታዮች በሀገርም ያላችሁ በውጭም ያላችሁ በሞላ ዓለም ያላችሁ እንኳን አደረሳችሁ ለፋሲካ በዓል እንኳን አደረሳችሁ እያለ ሁላችሁም በያላችሁበት እንኳን አደረሳችሁ። እንዴት ናችሁልኝ? አላችሁልኛ? አለን ይመስገነው። ዛሬ ደስ በሚል መልኩ ነው የመጣሁት ማለት ነው። ዛሬ የኪራ አባት መጥቷል ማለት ነው። የኪራ አባት መጥተው ጽናትና ኪራ ደነገጡ በመምጣቱ ማለት ነው። ያው እስካሁን አያውቅም የሁለታቸው ፍቅረኛሞች መሆናቸው አያውቅም ማለት ነው። ስለዚህ አባትየው የሚያውቀው ሌላ ፍቅረኛ እንዳለው ነው እና ጽናት እንደሆነች አያውቅም ማለት ነው። በድንገት አብሮ ቁጭ ባሉበት ሲጫወቱና ስለ ፍቅር እያወሩ እያለ ስለ ወደፊት ህይወታቸው እያወሩ እያለ ድንገት መጣባቸው፣ ሳያንኳኳባቸው እነሱም ብድግ አሉ ደንግጠው። ጽናትም የምትሆነው አጣች፣ ደነገጠች፣ ማውራት ሁሉ አቃታት በድንጋጤው እና ኪራ ምን ነው አባ ማን ከፈተልህ? ሳታኮን ከገባህ እኮ ምናምን አለ። የኪራ አባትም ቤቱ እኮ የኔ ነው እንዴ ምን ሆነህ ነው? በገዛ ቤቴ እንዴት ሳታኮን ትገባለህ ትለኛለህ አለው። ኦኬ እሱማ አዎ ቁልፍ አንተ ጋር አለ ማለት ነው አለው። አዎ ቤት ሄደን ቁልፍ በእጅ ስለያዝኩ ነው አለው። ከዛም ኪራ ደነገጠ። ጽናትም ሮጣ ወደ ኩሽና ሄደች። ወይኔ ምን ልለው ነው ምንድነው ምለው እያለች በጣም አሰበች፣ ተጨነቀች፣ ተብሰለሰለች። ከዛም በቃ የምትሆነው አጣች ማለት ነው። ደወለች ጓደኛዋን በቃ አንቺ ጠንከር በይ ምንም የሚፈጠር ነገር የለም አለቻት። እሷም በቃ ምክንያቱም እሷ አደራ ተብላለች ሌላ ሴት እንድትድረው ማለት ነው። ያው ሀሴት ነበረች። ሀሴት ደግሞ ያው ተጣልተው ሌላ ሄዳለች። ያው የሚጠብቀው የኪራ አባትም ሀሴት እንደሆነች ነው፣ ፍቅረኛው ሀሴት እንደሆነች ባልጠበቀው መልኩ እሱ ደግሞ ጽናት ሆና ተገኘች ማለት ነው። በጣም ተገረመ ማለት ነው። እና ጽናትም በጭንቀት ሆነች፣ በጭንቀት ተሞላች። ምንድነው የምንለው? ኪራም ተጨነቀው። የመጨረሻን አሁን መናገር አለብን፣ እንደዚህ መጎዳት የለብንም፣ ሁለተኛ መጎዳት የለብንም፣ መናገር አለብን አለ ኪራም። ብንነግር ይቆጣናል እኮ አለችው። እሷም ምንም የሚመጣ ነገር የለም፣ በቃ ከአንቺ የሚበልጥብኝ ነገር የለም፣ ከዚህ በኋላ ከዚህ የበለጠ መቀጣት የለብኝም፣ ያሉትን ይባሉ፣ ቤተሰቦች እንደሆነ ይቀበሉሻል፣ ችግር የለም። እኔ እንዴት ነው? እኔ እኮ ተራ ሰራተኛ ነኝ። እንዴት ነው? እነሱ ደግሞ የሚፈልጉት ጥሩ ሰው ነው። ያን ሰው ደግሞ ተናግረዋል። ከሌነች ለልጅ ትሆናለች፣ ለልጅ እሷ ትሆናለች ብሎ አስበው ያሰቡት ሌላ ነው። እንዴት እኔ ልሆን እችላለሁ ብላ እሷም እነሱ እኮ በእኔ ህይወት ምንም የሚያገባቸው ነገር የለም። ስለዚህ አሁን እንንገራቸው፣ እውነቱን ማወቅ አለባቸው አለ ኪራ። ከዛም ጽናትም በቃ እሺ ችግር የለም መናገር አለብን፣ የፈለገው ነገር ይሁን አሉ። ተማከሩ ጽናትና ኪራ። ከዛም ጽናት የኪራ አባትም ተናደደ። እንዴት እንደዚህ ነው? እንዴት እንደዚህ አብሮ ይሆናሉ? ከአንዲት ሰራተኛ ጋር እንዴት እንደዚህ አብሮ ይኖራሉ?
እንዴትስ ብሎ በጣም ተቆጣቸው። የዚህ የኪራ አባት ባልጠበቀ መልኩ ከዛ እኔ ያደራ ያልኳት ሌላ እንደገና እሷን ታባብለዋለች ብሎ በጣም ተናደደ። ከዛ በመጨረሻም ሁለታቸውም ቁጭ አድርጎ ተናገራቸው። የመጨረሻ ነው፣ ልጄንን ታድጎዳው እፈራለሁ፣ አንድ ልጄ ነው፣ እንደዚህ ማጣት አልፈልግም፣ ተወደደችውም እቀበላለሁ ብሎ አለ ሰውየው። በመጨረሻም ብቻውን አስቦ ሚስቱ ጋርም ደውሎ ከዛ በቃ ጽናት ጥሩ ሰው ነች፣ በምናውቀው ልክ ጥሩ ሰው ነች ብሎ አለ። የኪራ አባትም በመጨረሻም ደስ አለው የኪራ አባት። ከዛም ሁለታቸውን ቁጭ አረገ። እሺ ከዛ ሲያረግ መጀመሪያ ጽናትን ኪራን ትወጂዋለሽ ወይ? እንዴት ነው ያ ሁሉ ነገር ስናገርሽ ስለ እናቱም እየነገርኩሽ ስለ ሀሴት አባትም እየነገርኩሽ እንዴት አልተከፋሽም? አንቺ ፍቅረኛሽ ሆኖ እንዴት አልተናገርሽም? ለምንስ አልተናገርሽም? በዛ ሰዓት እንዴትሽ አልተሰማሽም? ብሎ ሲነግራት እኔ በቃ የእናንተ ሀሳብ የእናንተ ልምላላችሁ ብዬ ነው፣ ምንም ማድረግ ምንም አማራጭ ስለሌለኝ ነው። ምክንያቱም እኔ ተራ ሰራተኛ ነኝ፣ እናንተ ደግሞ ያው የወደዳችሁት ብዬ ነው ያሰብኩት። በቃ ያለኝ አማራጭ ይሄ ነው። ለዛ ነው አሁንም ቢሆን እኔ ኪራ በጣም ነው የምወደው፣ በጣም ነው የማፈቅረው። ያለሱ ህይወት ባዶ ነው ብላ ለአባትየው ትነግረዋለች። በቃ ጽናት አንቺም ጥሩ ሰው ነሽ፣ በጣም ትገርሚያለሽ። ያን ሁሉ እንትን ፈተና አልፈሽ አንቺ ግን ለሌላ ሴት ልትድሪው ነበር፣ ግን አንቺ ጎበዝ ልጅ ነሽ አላት። በመጨረሻም የኪራ አባት ደስ አለው። ከዛም ኪራም ተናገረ። ትወዳታለህ ወይ አለው። አዎ በጣም ነው የምወዳት፣ በጣም ነው ማፈቅራት አለው ኪራም። ከዛ የኪራ አባትም በጣም ደስ አለው። እንዴ ልጆቼ እንደዚህ እየተዋደዳችሁማ መለየት የለባቸውም በቃ ብሎም የኪራ አባት በደስታ ተነጠሱ ማለት ነው። በጣም ደስ አላቸው። ጽናትም ደስ አላት፣ ኪራም ደስ አለው። በጣም ደስ አላቸው ሁሉም። በመጨረሻም እነ ምሩም እነ ሰኒም ደስ አላቸው። በቃ ህይወት ሙሉ ሆነች እያሉ በመጨረሻም በቃ ሁላቸውም በደስታ ተለቃቀሱ። የምር በጣም በጣም ነው ደስ ያላቸው ማለት ነው። እና ወዶቼ በዚህ መልኩ ነበር የኪራና የጽናት ድራማ እና በጣም ነው ደስ የሚለው። ወዳችሁና ፈቅዳችሁ ስለምታዩት ቪዲዮ ሰብስክራይብ እና ላይክ እንዲሁም ሼር እያደረጋችሁ አበረታቱኝ ማለት ነው። እናንተ ድጋፍሻለሁ ማለት ነው ውዶቼ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።